ሰላም ሰላም ውድ አድማጮቻችን የተለያዩ ስፖርታዊ ጥንቅሮችን ይዘው ወደ እናንተ የምንቀርብ ስፖርቶች ነን። ከዜናዎቹ ጋር አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ኢራን በ2026 ዓለም ዋንጫ እንደምትሳተፍ አሳወቁ። ጂያኒ ኢንፋንቲኖ እንደዛ ካለ እኔ ምስማማለሁ። ይህ ሰውዬ ተከራካሪ የሆነ ሰው ነው። እሱ ግን ለኔ ምርጥ ጓደኛ ነው። ከዛም እንዳልኩት እንደፈለክ አድርግ፣ ተዋቸው ይጫወቱ እስኪ። ውድድሩን ካሸነፉስ የዓለም ዋንጫ ካሸነፉ ይህ ነገር በጣም ያሳስበኛል። ባርሴሎና የተለየ አርማን ይጠቀማል። ባርሴሎና ከሪያል ማድሪድ ጋር በሚያደርጉት የኤል ክላሲኮ ጨዋታ የተለየ አርማ በማሊያቸው ላይ ይጠቀማሉ። ባርሴሎና ከስፖቲፋይ ጋር ባለው ስምምነት መሰረት በኤል ክላሲኮ ጨዋታ የተለያዩ አርቲስቶች አርማ በማድረግም ያስተዋውቃል። በአሁኑ የኤል ክላሲኮ ጨዋታ የአሜሪካዊቷን አቀልቃኝ ኦሊቪያ ድሮጎን አርማ እንደሚጠቀምም ተነግሯል። ባርሴሎና የአርቲስቷን የመጨረሻ ፊደላት ኦአር በማሊያ ላይ አድርጎ ይጫወታል። ማሊያው በ400 ዩሮ በመሸጥ ላይ ሲሆን የአርቲስቷ ፊርማ ያረፈበት ደግሞ በ3000 ዩሮ እንደሚሸጥም ተገልጿል። ሃንፍሊን ከባርሳ ጋር እስከ 2027 መጨረሻ የሚያቆይ አዲስ የ2 ዓመት ኮንትራት ከ1 ዓመት የማራዘም አማራጭ ጋር እንደሚፈርምም እርግጥ ሆኗል። ባለፈው ዓመት አልናሲር ለራፊና 90 ሚሊዮን ዩሮ አቅርቦ ነበር፣ ግን እሱ አልተቀበለም። በቅርብ ቀናት ውስጥ ከሳውዲ ፕሮ ሊግ የነበረው ፍላጎት እንደገና ተመልሷል ሲል ሙንዶ ዲፖርቲቭ ዘግቧል። አሁን ግን ራፊና መቆየት ይፈልጋል። ባርሴሎና እሱን ለመሸጥ አላ በስፔን ያለ አንድ ደጋፊ በማርከስ ራሽፎርድ ላይ የዘር ስድብ ካደረገ በኋላ 9 ወር ታገደ። የእስር ቅጣትም ተፈርዶበታል ብሎ ደሰን ዘግቧል። ሪያል ማድሪድ አዲስ ሴንተር ባክ መከላከያ ከፍተኛ ደረጃ ያለ ቁጥር 6 መሃል አጥቂ የመከላከያ መሃል ተጫዋች በመፈለግ ላይ ናቸው ሲል አንዴን ሲኤስኢአር ዘግቧል። ኮሞ አሁን በሴሪያ 6ኛ ቦታ ላይ ናቸው። ከ4ኛ ላይ ያለችው ዩቬንቱስ በ3 ነጥብ ብቻ ይቀራሉ እና ለሻምፒዮንስ ሊግ መሳተፍ ቦታ ለመያዝ ጥረታቸውን ቀጥለዋል። ሃሪኬን ለሮበርት ሌዋንዶውስኪ በባየር ሙኒክ ለነበረው በጣም ከፍተኛ የጎል ወቅት እኩል ለመሆን 1 ጎል ብቻ ይቀርበታልና ይህ በትክክል ተመሳሳይ የጨዋታ ብዛት ሊያደርግ ይችላል። 55 ጎሎች 47 ጨዋታዎች በ2019-20 የነበሩ ሲሆን 54 ጎሎች 46 ጨዋታዎች በ2025-26 አለው። ክርስቲያኖ ሮናልዶ በእግር ኳስ ህይወቱ 1313 ጨዋታዎችን የተጫወተ ሲሆን በእነዚህም ውስጥ 970 ጎሎችን 261 አሲስት 1231 የጎል ተሳትፎ 183 የፔናልቲ ጎሎች 64 የቅጣት ምት ጎሎች 66 ሃትሪኮች 36 ዋንጫዎች እንዲሁም 5 ባላንዶር 5 የወርቅ ጫማ 2 የቶርናመንት ኤምቪፒስን አግኝቷል። ሊዮኔል ሜሲ በእግር ኳስ ህይወቱ 1148 ጨዋታዎች 905 ጎሎችን 407 አሲስት 1312 የጎል ተሳትፎ 113 የፔናልቲ ጎሎች 71 የቅጣት ምት ጎሎች 60 ሃትሪኮች በ451 ጨዋታዎች የጨዋታው ኮከብ የተባለ 4070 የተሳኩ ድሪብሎች 48 ጨዋታዎች 8 ባላንዶር 6 የወርቅ ጫማዎችን አግኝቷል። የ2026-27 የሻምፒዮንስ ሊግ ቦታዎች ለእያንዳንዱ የአውሮፓ ታላላቅ ሊጎች ፕሪሚየር ሊግ 5 ቡድኖች፣ ላሊጋ 5 ቡድኖች፣ ቡንደስሊጋ 4 ቡድኖች፣ ሴሪያ 4 ቡድኖች፣ ሊግ 3 ቡድኖችን። ኖቲንግሃም ፎረስት ከበርማውዝ ብቻ ተበልጦ በሁሉም ውድድሮች የተሻለ ያለማሸነፍ ግስጋሴ ያለው የፕሪሚየር ሊግ ክለብ ነው። ኖቲንግሃም ፎረስት በሁሉም ውድድሮች ባደረጋቸው ጨዋታዎች 9 ጨዋታዎች ያለመሸነፍ ጉዞ ያላቸው ሲሆን በበርማውዝ 15 ጨዋታዎች ያለማሸነፍ ጉዞ አላቸው። ኖቲንግሃም ፎረስት በእነዚህ 9 ጨዋታዎች 18 ግቦችን አስቆጥረው 4 ግቦችን ብቻ አስተናግደዋል። በተያያዘም ሰበር ዜና ቼልሲ የኒኮላስ ጃክሰን ዋጋ ከባየር ሙኒክ ቆይታ በኋላ እንዳልቀነሰም ያምናሉ። ክለቡ አሁንም እሱን 60 ሚሊዮን ዩሮ የሚያህል ዋጋ ያለው ተጫዋች እንደሆነ ያያል ሲል ደ አትሌቲክስ ዘግቧል። ክላርኬ የዣቪ አሎንሶ ያጫወተው ሞዴል አሳምኗቸዋል። እናም እሱ የቼልሲ ክብር መልሶ ለማምጣት ትክክለኛው አሰልጣኝ እንደሆነም ያምናሉ። ለአሎንሶ የ7 ዓመት ኮንትራት ሊሰጡት ነው ሲል የፈረንሳይ ታማኝ ምንጭ ገለጸ። የዩናይትድ በሳምንት አንዴ በመጫወቱ ቢጠቀምም አቅም አለው። አርኔ ስሎት የሊቨርፑል አሰልጣኝ አርኔ ስሎት ከማንቸስተር ዩናይትድ ጨዋታ በፊት አስተያየታቸውን ሰጥተዋል። አርኔ ስሎት ምን አሉ?
ሁሉም ጨዋታዎች በሊጉ ደረጃ ላይ ተጽዕኖ አላቸው። ማንቸስተር ዩናይትድ ስለሆነ ብቻ አይደለም የትልቅ ጨዋታ እንደሆነም እናውቃለን። ለቻምፒዮንስ ሊግ ተሳትፎና ጥሩ ደረጃ ይዞ ለማጠናቀቅ ጨዋታው ላይ ትኩረት እናደርጋለን። ባለፈው ዓመት ከነሱ ጋር ስንጫወት በተመሳሳይ ደረጃ ላይ አልነበሩም። አሁን ያሉበት ደረጃ አቅማቸውን ይገልጻል። በእርግጥ በሳምንት አንዴ መጫወት ጠቅሟቸዋል። ነገር ግን በደንብ ካየናቸው አቅም እንዳላቸው እንረዳለን። በጠበቁት ደረጃ ላይ እንገኝ፣ የተሻለ ቦታም እንችላለን፣ የተሻለ መጫወትም እንደምንችል በሌሎች ጨዋታዎች አሳይተናልን ብለዋል። አርኔ ስሎት በሉዝ ኬርዝ ላይ ሜሎስ ትንንሽ ችግሮች በነበሩበት ረቡዕ ዕለት ከልምምድ ወጥቷል፣ ግን ዛሬ ወይም ነገ ልምምድ ላይ እንደሚሳተፍም እጠብቃለሁ። አርኔ ስሎት በኢሳክ ላይ ኳሱን በነካ ቁጥር እድሉ ይጨምራል። የልምምድ ጊዜ ስላለን እሱ ወደሚፈልገው ቦታ ማምጣት እንችላለን። ጤናማ መሆን ይጠቅመናል። ጨዋታው 95 ደቂቃ እኔ የማያቋርጥ ሩጫ ነው። ስለዚህ ጤናማ መሆን በጣም አስፈላጊ ነው። አርኔ ስሎት በፍሎሪያ ቪርትስ ላይ እኔ ተስፋ አደርጋለሁ ብቻ ሳይሆን ከትልልቆቹ 6 ቡድኖች ጋር ጥሩ እንደሚሆንም 100% እርግጠኛ ነኝ። አሁን ከነዚህ 6 ቡድኖች ውስጥ ከ3ቱ ጋር እንጫወታለን። ስለዚህ እድሎች አሉን። ነገር ግን በ10 ወራት ውስጥ እድገትን ግልጽ ያደርገዋል። ግልጽ ነው። በ93 ደቂቃ ከክሪስታል ፓላስ ጋር ያንን ግብ አስቆጥሯል። ከ8 ወራት በፊት ያንን ማድረግ እንደሚችል እርግጠኛ አልነበርኩም። የእሱ መሻሻል ጥሩ ነው። ቀድሞውኑ ትልቅ ተጫዋች ነበር። ለኔ ግልጽ ነበር። ብቻ ይቀጥል። አርኔ ስሎት ስለ አሊሰን እያንዳንዱ ተጫዋች ሲመለስ እንደ ቦነስ ነው። የጉዳት ዝርዝራችን ረጅም ነው። አሊሰን እስካሁን ከኛ ጋር ልምምድ ላይ አይደለም። ዛሬ ወይም በሚቀጥለው ሳምንት መጀመር ይችል እንደሆነ ዛሬ አላውቅም። ለመመለስ በጣም ተቃርቧል፣ ግን ሪስክ አንወስድም። ለማንኛውም ተጫዋች ጋር ይህን ማድረግ አንፈልግም። መሐመድ ሳላ ከዩናይትድ ጨዋታ ውጪ ነው። መሐመድ ሳላ በማንቸስተር ዩናይትድ ጨዋታ እንደማይሳተፍ የሊቨርፑል አሰልጣኝ አርኔ ስሎት አስታውቀዋል። ሳላ ዓመቱ ሳያልቅ ወደ ሜዳ ይመለሳል፣ እሁድ ግን አይደርስም። ጉዳቱ ቀላል ነው ሲሉ ማረጋገጫም ሰጥተዋል። አክለውም ትልቅ ሽኝት የሚገባው ተጫዋች ቢኖር በእርግጠኝነት መሐመድ ሳላ ነው ብለዋል። በሌላ በኩል ግብ ጠባቂው አሊሰን ቤከር እስካሁን ልምምድ አለመጀመሩን አሰልጣኙ አሳውቀዋል። አሊሰን ዛሬ ወይም ቀጣይ ሳምንት መጀመሪያ ልምምድ መጀመሩን በዛሬው ዕለት አሳውቃለሁም ብለዋል። ኮፒ ማይኖ ስለ ማይክል ካሪክ የሚናገረውን ሁሉ ታምናለህ፣ ከጎን መሆንና የሚሰጥን ደረጃ መቀበል ትፈልጋለህ። ምክንያቱም እሱ ሁሉንም ነገር በራሱ አልፎበታል። እዚህ ዩናይትድ ውስጥ ነበር። እንደ ዩናይትድ ተጫዋቾች ውጣ ውረዶችን ሁሉ አይቷል። በተለይ ደግሞ በእኔ ቦታ ላይ ይጫወት ስለነበር ብዙ ይረዳኛል። ስለዚህ ከሱ የማገኘውን እያንዳንዱ ምክር እቀበላለሁ፣ በአግባቡም እጠቀም። ኮፒ ማያኖ ስለ ብሩኖ ፈርናንዴዝ እሱ የማይታመን ልዩ ነው። ብልሃቱን ታያላችሁ። ያሰበውን ያየውን ነገር ሁሉ በእግሮቹ ማድረግ ይችላል። ምክንያቱም እጅግ የላቀ ቴክኒክ አለው። ነገሮች ከመከሰታቸው በፊት ቀድሞ ማየት ችሎታ አለው። ከሱ ጋር ሜዳ ላይ መጫወት በጣም ይረዳሃል። ምክንያቱም የእሱን ፈር መከተል ትችላለህ። ከዚያም የሆነ ነገር ይፈጠራል፣ ጎይ ወይ አሲስት። ከሁለቱ አንዱን እንደሚሰጡ ታውቃለህ። ስለዚህ ከሱ ጋር መጫወት እጅግ ድንቅ ነው። ብሩኖ ፈርናንዴስ በማንቸስተር ዩናይትድ ቤት በእንግሊዝ ፕሪሚየር ሊግ ያለው ስታቲስቲክ 226 ጨዋታዎች ውስጥ 70 ጎሎች፣ 70 አሲስት፣ 140 የጎል ተሳትፎች ነበሩት። ብሩኖ ፈርናንዴዝ በዚህ የውድድር ዓመት በአውሮፓ 5 ታላላቅ ሊጎች ከሚጫወቱ ተጫዋቾች 10 አሲስት፣ 20 ትልልቅ የግብ እድሎችን በመፍጠር እንዲሁም 90 የግብ እድሎችን በመፍጠር የሚተካከለው ተጫዋች የለም። አርሰናል ለቻምፒዮንስ ሊግ ፍጻሜ ከበቃ ወደ ቡንደስሊጋ አቅንቶ ከሚያደርገው ጨዋታ ውጪ ከለንደን ውጪ ምንም አይነት ጨዋታ አያደርግም። የግንቦት ወር ሚኬል አርቴታ በአሰልጣኝነት ዘመኑ ምርጥ ውጤቶችን ከሚያስመዘግብባቸው ወራቶች አንዱ ነው። አርሰናል ለመጀመሪያ ጊዜ የቻምፒዮንስ ሊግ አሸናፊ ይሆናል። ማይክል ኦውን ባየርን ሙኒክ ከአርሰናል ለፍጻሜ ይገናኛሉ። አርሰናል ያሸንፋል። ለመጀመሪያ ጊዜ የቻምፒዮንስ ሊግ ዋንጫ ማሳካትን ይችላሉ። እስካሁን ሳይሸነፉ ነው እዚህ የደረሱት። በውድድሩም ውስጥ ሆነው ብቃታቸውን አስመልክተዋል እና ዋንጫውን እንደሚያሳኩም ይሰማኛል። ዩኒየን ኦፍ ኢሮፒያን ፉትቦል አሶሲዬሽን ባለፈው ምሽት በፖስት ግጥሚያ አስተያየቱን በዲክላን ራይስ ላይ እርምጃ ወስዷል። የዩኒየን ኦፍ ኢሮፒያን ፉትቦል አሶሲዬሽን የዲሲፕሊን አካል ከጨዋታው በኋላ በሰጠው አስተያየት ራይስ ላይ እርምጃ ይወሰድ እንደሆነ ከመወሰኑ በፊት የዳኛው ሪፖርት እየጠበቀ ነው ሲልም ሲሞን ኮሊንስ ዘሰን ላይ ተናግሯል።
የአርሰናሉ አማካኝ ከጨዋታው በኋላ ደጋፊዎቹ ውሳኔውን ያበሳጩትና የዳኛውን ሀሳብ የቀየሩ ይመስለኛልም ብሎ አትሌቲኮ ማድሪድ አልቫሬዝ ብሎ ከሚመጣ ቡድን ካለ በ150 ሚሊዮን ዩሮ እንደሚፈልጉም አሳውቀዋል። ተጫዋቾቹን በክለባችን ማቆየት ነው የሚፈልጉት፣ ነገር ግን ለተጫዋቹ ፍላጎትም ቅድሚያ ይሰጣል። የዋንጫ ተፋላሚዎቹ ከማን ጋር ይገናኛሉ? አርሰናል ከፉልሃም በአርሰናል ሜዳ ቅዳሜ ምሽት 1 ሰዓት ተኩል ላይ፣ ኤቨርተን ከሲቲ በኤቨርተን ሜዳ ሰኞ ምሽት 4 ሰዓት። በአንጻሩም ስንመለከት እኛ በሜዳችን እንደመሆኑ መጠን ከሲቲ የተሻለ መርሃ ግብር የእኛ ጨዋታ ነው። ፉልሃም ፈታኝ ቡድን ቢሆን አርሰናል የተሻለ የማሸነፍ እድል አለው። በመጀመሪያ ዙር ግንኙነታችን ሜዳቸው ድረስ ሄደን 1-0 ማሸነፍ ችለን ነበር። ከባድና ፈታኝ ጨዋታ ቢሆንም የማሸነፍ ትልቅ እድል ያለን እኛ ነን። ሲቲ ደግሞ የአውሮፓ ውድድሮች ላይ በቀጣይ ዓመት ለመሳተፍ ቆርጦ ከተነሳው ኤቨርተን ጋር በኤቨርተን ሜዳ ወሳኝ ፈተና ይጠብቀዋል። በመጀመሪያው ዙር ጨዋታ ሲቲ በኢትሃድ ኤቨርተንን ማሸነፉ አይዘነጋም። ለሲቲ ቅድሚያ የማሸነፍ ግምት ቢሰጠውም በቀጣይ ዓመት የአውሮፓ ውድድሮች ላይ መሳተፍ የሚፈልገው ኤቨርተን ግን በቀላሉ እጅ ይሰጣል ተብሎ አይጠበቅም። በሊጉ ከ6ኛ ደረጃ እስከ 12ኛ የሚገኙ ቡድኖች የነጥብ ልዩነት 4 ብቻ ነው። ስለዚህ ኤቨርተንም በቀጣይ ዓመት ከአውሮፓ ውድድሮች የሚያስቀረው ነገር መኖር የለበትም። ጥሩና ለዋንጫው እንደገና ትልቅ ተስፋ የምንሰንቅበት አሪፍ ሳምንት። ያሬድ ግሌድ ቅዳሜ ከፉልሃም ጋር በሚያደርገው የሜዳ ጨዋታ ዳኛ ሆነው ተሹመዋል። ረዳት ዳኞች ሲሞን ሎንግና ስቲቭ ሜሪድ ናቸው። አራተኛው ዳኛ ሮብ ጆንስ፣ ቫር ፒተር ፓንክስ፣ ረዳት የቫር አዲያም ሆምስ ናቸው።